ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ያለባቸውን ከሀገር ውስጥና ከውጭ ሰበርና ልዩ ልዩ መረጃዎችን ይዘን ተመልሰናል። እንደተለመደ ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን የዚህ ታላቅ ቤተሰብ አባል እንድትሆኑ በአክብሮት እንጋብዛለን። ለዛሬ ያዝንላችሁና መደመጥ ያለባቸውን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስታወቅ እንጀምራለን። ኢትዮጵያ በታሪኳ ለነጻነቷና ለክብሯ የከፈለችው ዋጋ የተለየ ነው። የዚህ ታላቅ ድልና ጽናት ሚስጥር ደግሞ በዘመናዊ መሳሪያ ብዛት ወይም በወታደር ቁጥር ብቻ የሚለካ ሳይሆን በኢትዮጵያ ወታደር ልብስ ውስጥ ባለው ትልቅ የሀገር ፍቅርና የማይበገር ጀግንነት እንደሆነ የኢፌዴሪ መከላከያ ሰራዊት ተናገረ። እንዲሁም የኢፌዴሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በፋኖ ላይ በተካሄደው ጦርነት እጅግ አውዳሚ ጦርነትና ኪሳራ እንደደረሰበት እንዲሁም ከፍተኛ የፋኖ አመራሮችን በቁጥጥር ስር መዋላቸውን አስታወቁም። በሚቀጥለው የዜና ሰዓታችን በቁጥጥር ስር ያሉት እነዚህ ከፍተኛ የፋኖ አመራሮች እነማን ናቸው፣ የት አካባቢ ተያዙ የሚለውን ዝርዝር መረጃውን ታደምጡታላችሁ። በደጋ ዳሞት ወረዳ የነበረውን ጽንፈኛው ከፍተኛ በደል ሲፈጽምባቸው እንደነበር የአካባቢው ነዋሪዎችም ተናገሩ። በዛሬው ዕለት 6 ከፍተኛ የመንግስት ሚኒስትሮች በሙስናና በወንጀል ማጭበርበር በቁጥጥር ስር መዋላቸው ተገለጸ። እነዚህ ከፍተኛ የመንግስት ባለስልጣኖች እነማን ናቸው? እንዴት ተያዙ? የት አካባቢ ተያዙ? የሚለውን ዝርዝር መረጃውን ታደምጡታላችሁ። ሀገሪቱን እየመሩት ያሉት ፕሬዝዳንት ለእረፍት ወደ አውሮፓ ሄደው በዛው መጥፋታቸውም ተገልጿል። ፕሬዝዳንቱን በተመለከተ መንግስት ያልተጠበቀና አስደንጋጭ ምላሽን ሰጥቷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ እናደርሳለን። የእስራኤል ጦር በታጠረው የስዊት ባንክ ግዛት የሁለት ወታደሮችን መገደል ተከትለው በጥቃቱ ተሳታፊ ናቸው ባሏቸው ፍልስጤማውያን መኖሪያ ቤቶች ላይ ወረራ ማካሄዱንና ቤቶችን ለማፍረስ የሚደረጉ የመሰናዶ ስራዎችን እያከናወነ መሆኑ ተገለጸ። የእስራኤል ጦር ቃል አቀባይ ሌተናል ኮሎኔል ኤላዋዊያ እንደገለጹት በናብሉስ አቅራቢያ በሚገኘው ታል በተባለ መንደር ውስጥ በሚገኙት የፍልስጤማውያን መኖሪያ ቤቶች ላይ ወረራ የተካሄደው ቤቶችን ሙሉ በሙሉ ለማፍረስ የሚደረገው ሂደት ለማዘጋጀትና ለጊዜው ለማሸግ ታስቦ እንደሆነም ታውቋል። እስራኤል ገዳይ ጥቃቶቹን ፈጽመዋል በሚል በምትጠረጥራቸው ፍልስጤማ መኖሪያ ቤቶች ላይ የምታካሂደውን ይህ የቤት ማፍረስ እርምጃ በዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅት ዘንድ በጽኑ የሚኮነን ነው። ድርጅቱ ድርጊቱን ዓለም አቀፍ ሕግን የሚጥስና ንጹሐን አባወራዎችን የሚጎዳ የጋራ ቅጣት ሲሉም ይገልጹታል። ይህ እርምጃ የወጣው አርብ ዕለት ከናብሉስ በስተደቡብ ምዕራብ በኩል በእስራኤል ኃይሎች ሰፋሪዎችና በፍልስጤማውያን መካከል በተቀሰቀሰው አሰቃቂ ግጭት 4 ፍልስጤማውያንና 2 የእስራኤል ወታደሮች መገደላቸውን ተከትሎ ነው። የፍልስጤም ምንጮች እንደሚያመላክቱት ግጭቱ የተቀሰቀሰው ሀቫት ጊላድ ከተባለ የእስራኤል ሰፋሪዎች ማህበረሰብ አቅራቢያ የምትገኘውን የታል መንደር የእስራኤል ሰፋሪዎች በጥቃት በወረሩበት ወቅት ነው። ፍልስጤማውያን መኖሪያ ቤታቸውን ለመከላከል በሞከሩበት ወቅት ሳፋሪዎቹ ተኩስ እንደተከፈተባቸው የአካባቢውን የደህንነት ምንጮች ገልጸዋል። በሌላ በኩልም የእስራኤል ጦር በሰጠው መግለጫ ኃይሎቹን ወደ እስራኤል የላከው በአካባቢው በእግር ጉዞ ላይ በነበሩ በእስራኤላውያን ላይ ጥቃት በመሰንዘሩ ምክንያት ነው ሲሉም የተለያዩ ትረካዎችንም አቅርበዋል። ኢትዮጵያ በታሪኳ ለነጻነትና ለክብሯ የከፈለችውን ዋጋ የተለየ ነው። የዚህ ታላቅ ድል ጽናት ምስጢር ደግሞ በዘመናዊ መስሪያ ቤት ብዛት ወይም በወታደር ቁጥር ብቻ የሚለካ ሳይሆን በኢትዮጵያ ወታደር ልብ ውስጥ ባለው ትልቅ የሀገር ፍቅርና የማይጠገብ ጀግንነት ነው። በቁርጥ ቀን ወደፊት የመግፋትና ለሀገር ክብር መስዋዕትነት ባህል የአርበኝነት ስሜት ከደሙ ጋር የተዋሃደ የኢትዮጵያ መከላከያ ሰራዊት ዋና መለያ አሻራው ነው። ይህ ከብረት የጠነከረ ልብ በድንገት የተገኘ ሳይሆን ከትውልድ ወደ ትውልድ ሲተላለፍ የመጣ ክቡር ታሪክና የጀግንነት በር ነው። ከአድዋ ተራሮች እስከ ካራማራ፣ ከሀገር ድንበር ጥበቃ እስከ ዓለም አቀፍ የሰላም ማስከበር ተልእኮች የኢትዮጵያ ወታደር የሚታወቀው ባለው የህሊና ጽናትና ፍጹም ታማኝነት ነው። ውጊያ ላይ መሳሪያ ሊያልቅ ስንገም ሊጎድል ይችላል። የኢትዮጵያ ወታደር ልብ ግን በምንም አይነት ፈተና ውስጥ አይሸነፍም። በባዶ እግሩ የታገለበትና ሀገሩን ያስከበረበትን ታሪክ ስንመለከት ድል የሚገኘው በወታደሩ ደረት ውስጥ ባለው እሳት እንጂ በብረት ጥንካሬ ብቻ አለመሆኑን በግልጽ ያረጋግጥልናል።
የኢትዮጵያ መከላከያ ሰራዊት ልብ የሚገለጸው በውጊያ ሜዳ ላይ በሚያሳየው ቆራጥነት ብቻ አይደለም። በሰላሙ ጊዜ በመሆን ለህዝብ ባለው ትልቅ አክብሮት፣ ለሀገሩ ባለው ታማኝነትና ለሰው ልጅ ባለው ሀዘኔታ ጭምር እንደሆነም ይነገራል። በኮሪያ፣ በኮንጎ፣ በሶማሊያ፣ በቡሩንዲና በሱዳን የሰላም ማስከበር ተልዕኮችን የተሰማሩ የኢትዮጵያ ወታደሮች የአካባቢውን ህዝብ እንደ ወንድምና እህታቸው በመንከባከብ የዓለምን ህዝብ ቀልብ ስበዋል። ይህ የሚያሳየው የወታደሩ ልብ ጽናት ብቻ ሳይሆን የርህራሄና የሰብአዊነት መኖሪያ መሆኑን ነው። ዘመናት ሲቀያየሩ ወታደራዊ ስልቶችና የቴክኖሎጂ ደረጃዎች ሲሻሻሉ አሁንም ያልተቀየረውና መቼም የማይቀየረው የኢትዮጵያ ወታደር የውስጥ ማንነት ነው። ሀገርን የመጠበቅ አደራ ከወታደራዊ ግዴታ በላይ መንፈሳዊና ታሪካዊ ኃላፊነት እንደሆነ በጽኑ የሚረዳው ይህ ሰራዊት ምንጊዜም የሀገራችን የጽናት አጥርና የሰላሟ ዋስትና ሆኖ ኖሯል። በእርግጥም የኢትዮጵያ ወታደር ያለውን አይነት ልብ፣ የጽናት መንፈስና ለሀገር የመቆም ወኔ በየትኛውም ዓለም ማዕዘን በቀላሉ የሚገኝ አይደለም። በደጋ ዳሞት ወረዳ የነበረውን ጽንፈኛውን ከፍተኛ በደል ሲፈጽምባቸው እንደነበር የአካባቢው ነዋሪዎች ተናገሩ። በምዕራብ ጎጃም ዞን በደጋ ዳሞት ወረዳ አካባቢ ግዳጁን በመወጣት ላይ የሚገኘው የምስራቅ እዝ ክፍለ ጦሮች ከፈረስ ቤት፣ ከሐሙስ ገበያ ቀበሌና ከሰቀላ ህብረተሰብ ጋር የህዝብ ውይይትም አካሂዷል። በመድረኮቹ ላይ የተገኘው የኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ሬድዋን ሬባቶ እና የ3ኛ ክፍለ ጦር አዛዥ ኮሎኔል አበባ አዳሙ ስለ ሰራዊቱ የወቅቱ ግዳጅ አፈጻጸም፣ ስላስመዘገበው ውጤትና ስለ ቀጣዩ ግዳይ ተልዕኮችም ጦራቸው መድረኮች ላይ በሰፊ ማብራሪያም ሰጥተዋል። በውይይቱ ላይ የተሳተፉት የፈረስ ቤት፣ የሐሙስ ገበያ ቀበሌና የሰቀላ ነዋሪዎች በበኩላቸው ቀደም ሲል ጽንፈኛው ኃይል በአካባቢው በነበረበት ወቅት በህብረተሰቡ ላይ የነበረውን በደል፣ እንግልት፣ ማህበራዊና ኢኮኖሚያዊ እንቅስቃሴ ማስተጓጎልን በምሬት ተናግረዋል። ከሙፈሪያት ካሚል ስር ያሉት ከ6 በላይ ባለስልጣናት በቁጥጥር ስር መዋላቸውን የዛ ሀበሻ ምንጭን ጠቅሶ ተዘግቧል። የስራና ክህሎት ሚኒስቴር በፖሊስና ደህንነት ራዳር ውስጥ ገብቷል። አረብ ሀገር በተላኩ ወገኖች ስም ከፍተኛ ዝርፊያም ተፈጽሞብኛል ሲል እነዚህን ከፍተኛ የመንግስት ባለስልጣኖች በቁጥጥር ስር መዋሉን የፌዴራል ፖሊስ አስታውቋል። የካሜሩ ፕሬዝዳንት እየተፈለጉ 48 ቀን ሞልቷቸዋል። ከ1982 ጀምሮ ለ43 ዓመታት ያህል ካሜሩንን እየመሩ ያሉት የ93 ዓመት ዕድሜ ባለጸጋ አዛውንት ፕሬዝዳንት ፖል ቢያ ለትንሽ የግል እረፍት ወደ አውሮፓ ጎራ ብለው እስካሁን ደብዛቸው ጠፍቷል። ፕሬዝዳንቱ ሀገራቸውን ለቀው ወደ አውሮፓ ያመሩት በፈረንጆቹ ሰኔ 7 2026 እንደሆነም ተነግሯል። አሁን በትክክል የት እንዳሉና መቼ ወደ ሀገራቸው እንደሚመለሱ የታወቀ ነገር የለም። ስልካቸው ኤርፕሌን ሞድ ላይ ያደረጉት ያህል ደብዛቸውም ጠፍቷል። እንዲያውም ከዚህ ቀድሞ በተለይም በስዊዘርላንድ ረዥም ጊዜ ተቀምጠው ሀገር መምራትና የርቀት እረፍት ማድረግ ለምደውታል። አሁንም ያው የቆየ ልማዳቸው ነው እየተባለ ይገኛል። በኢንተርኔት ላይ የፕሬዝዳንቱ መጥፋት ተንተርሰው በርካታ ቀልዶችና ሜሞች እየተሰራጩም ይገኛሉ። ነገር ግን የመንግስት ባለስልጣናት በበኩላቸው ምንም የከፋ ነገር አልተፈጠረም፣ ፕሬዝዳንታችን በሰላም ናቸው ይላሉ። ህዝቡ ግን ለመሆኑ ሀገሪቱን አሁን ማን እያስተዳደራት ነው በማለት በግልጽነት መረጃ እንዲሰጡ በአክብሮት እየጠየቁ ይገኛሉ።